በኖርንበት ዘመን ውስጥ እንባችን መፍሰስ አቁሞ ጉንጫችን ከደረቀበት ጊዜ ይልቅ በእንባ የታረሰበት ጊዜ ሊበልጥ ይችላል። ምናልባት ዛሬ ይህ መከራ መቼ ነው የሚያበቃው፣ ደስታዬ መቼ ነው የሚመለሰው ብላችሁ በብቸኝነት የምታለቅሱ፣ ተስፋ መቁረጥም ደጃችሁ ላይ የቆመ ብዙዎቻችሁ ትኖሩ ይሆናል። ነገር ግን ዛሬ አንድ ታላቅ የምስራች ይዤላችሁ መጥቻለሁ። እንባችሁን ወደ ደስታ፣ ሐዘናችሁ ደግሞ ወደ ፍካት የሚቀየርበት ቀን ሩቅ አይደለም። አምላካችን የለቅሶ ዘመን የሚያሳጥር የሳቅን ዘመን ደግሞ በበረከት የሚተካ ታማኝ አባት ነው። ዛሬ በዚህ ቪዲዮ በለቅሶ ውስጥ ላላችሁ ትልቅ መጽናኛን፣ ለዛለ ማንነታችሁ ደግሞ አዲስ ተስፋ ይሆን ዘንድም በዚህ አጭር ቪዲዮ ከጨለማ በኋላ የሚመጣውን ታላቅ ብርሃን አብረን እንመለከታለን። እስከ ፍጻሜውም ድረስም አብራችሁን ቆዩ። ብዙ ጊዜ መከራና ስቃይ በህይወታችን ላይ ሲመጣ ለዘላለም አብሮን የሚኖርና ቤቱን ቀልሶ በላያችን ላይ የሚሰፍር ይመስለናል። ያ ጨለማ የማይነጋ፣ ያ ለቅሶ የማይቆም መስሎን ተስፋ ልንቆርጥ እንችላለን። ነገር ግን ቅዱሱ ቃል ለቅሶ ማታ ይመጣል፣ በጠዋት ግን ደስታ ይሆናል በማለት ትልቅ ምስጢር ይነግረናል። ይህ ማለት ለቅሶ በህይወታችን ውስጥም እንግዳ እንጂ ባለቤት አይደለም። እንግዳ ደግሞ ለጥቂት ጊዜ አድሮ ይሄዳል እንጂ ለዘላለም አይቀመጥም። እግዚአብሔር ለለቅሷችሁ ገደብና ማብቂያ አዘጋጅቶለታል። ልክ ከከባድ ዝናብና ነጎድጓድ በኋላ ቀስተ ደመና ወጥቶ ሰማዩ እንደሚዋብ ከዚህ ከባድ ለቅሶና መከራ በኋላ ታላቅ ሳቅና ምስጋና ይጠብቃችኋል። ዛሬ የምታፍሱት እንባ ለነገ ደስታችሁ መስኖ እየሆነ ነው። ያለ እንባ መዝራት የለም፣ ያለ መዝራት ደግሞ ማጨድ አይታሰብም። ስለዚህ ጨለማው ስለበረታባችሁ፣ ለቅሷችሁ ስለበዛ ብቻ ተስፋ አትቁረጡ። ምክንያቱም ንጋቱ በጣም ቀርቧል። እግዚአብሔር በእንባ የታጠበው ፊታችሁን በደስታ ቅባት የሚቀባበትና የቀዘቀዘው ሳቃችሁን የሚመልስበት ጊዜ ሩቅ አይደለም። የምታለቅሱት ለቅሶ በከንቱ መሬት ላይ የሚፈስና ማንም የማያየው ተራ ፈሳሽ እንዳይመስላችሁ። እግዚአብሔር ለእያንዳንዱ እንባችሁ ትልቅ ዋጋና ቦታ ይሰጣል። መዝሙረኛው ዳዊት እንባዬን በገንቦ አከማች እንዳለ እግዚአብሔር የእናንተን ስቃይና መከራ ቁጭ ብሎ ይቆጥራል። ማንም በሌለበት በሰው ፊትም ላለመታየት ራሳችሁን አግልላችሁ በጨለማ የምታፈሱትን ያንን መራራ እንባ እርሱ ያየዋል። ዓለም ለቅሷችሁን ድክመት ሊለው ይችላል። አምላካችሁ ግን እንደ ጸሎት ነው የሚቀበለው። እግዚአብሔር እንባችሁን አይቶ ዝም አይልም። ይልቁኑ ያንን እንባችሁን ወደ ታላቅ ምስክርነትም ይለውጠዋል። በስውር ያነባችሁትን እያንዳንዱ ነጠብጣብ እንባ በግልጽ በደስታና በታላቅ በረከትም ይተካዋል። አንድ ቀን ዞር ብላችሁ ያሳለፋችሁትን መንገድ ስትመለከቱ ያ ያሳለፋችሁት ስቃይ ለካ ለዚህ ታላቅ ክብርና ምስጋና መንገድ እየጠረገ ነበር ብላችሁም ትገረማላችሁ። ስለዚህም አምላካችሁ የእንባችሁ ባለዕዳ መሆኑንና ለደስታ መያዣ አድርጎ እንደያዘው አውቃችሁ ተጽናኑ። እርሱ ፈጽሞም አይረሳችሁም። በቅዱስ ቃል ውስጥም የሚገኘው በእንባ የሚዘሩ በደስታ ያጭዳሉ የሚለው ተስፋ ዛሬ ለእናንተ ተሰጠ ታላቅ ምስራች ነው። ዛሬ በህይወታችሁ የምታልፉት መከራና ስቃይ ለቅሶ ልክ እንደ ዘር ነው። ዘር ደግሞ መሬት ውስጥም ሲቀበር ይጨልምበታል፣ ይታመቃልም፣ ምናልባትም የሞተና የጠፋ ሊመስልም ይችላል። እናንተም ዛሬ በመከራ ብዛትም የተቀበራችሁና ተስፋ ጨርሶ የጨለመባችሁ ሊመስላችሁ ይችላል። ነገር ግን ያ ዘር በውስጡ ታላቅ ህይወትም ይዟል። ከዛሬ እንባችሁ ውስጥም ነገ ታላቅ የደስታ አዝመራም ይበቅላል። ብዙ ጊዜ ታላቅ ምስክርነቶችና ድንቅ ደስታዎች የሚወለዱት ከከባድ መከራዎች በኋላ ነው። መከራው በበረታው ቁጥር ወደፊት የምታጭዱት የደስታ አዝመራ በዚያው ልክ ታላቅና ድንቅ ይሆናል ማለት ነው። እግዚአብሔር ጥቁር ልብሳችሁ የነበረውን የሐዘን ዘመን ወደ ነጭ ልብስም ይቀይረዋል። ያ የለቅሶ ዘመን አልፎ የደስታና የእፎይታ ዘመን ሲመጣ ትላንት ስታለቅሱና ስትጨነቁ የነበራችሁት እናንተ መሆናችሁን እስክትረሱ ድረስም በፈገግታና በምስጋና ትሞላላችሁ። ጌታ የለቅሷችሁን ወራት በደስታና በበረከትም ይክሳችኋል። በረከቱም ደግሞ የደረሰባችሁን መከራ ሁሉ የሚያስረሳም ይሆናል። ሰው ሊያጽናናችሁ ሲመጣ አይዞ ከማለት አብሮ ከመከፋት ባለፈ ውስጣችሁ ያለውን ጥልቅ ባዶነትና ስብራት ሊሞላው አይችልም። የሰው መጽናኛ ቃላት ብቻ ስለሆነ ለጊዜው እንጂ ለዘላለም አይፈወስም። እግዚአብሔር ግን እናት ልጇን እንደምታጽናና እንዲሁ እኔ አጽናናችኋለሁ ይላል። የእርሱ መጽናኛ ተራ ንግግር አይደለም። እርሱ ቁስልን ጠግኖ
ህመምን ከስሩ ነቅሎ አዲስ ተስፋንና ብርታትን የሚሰጥ መለኮታዊ ኃይል ነው። ዛሬ በሰዎች ክህደት፣ በድህነት ወይም በህመምም የቆሰለው ልባችሁ እርሱ በማይመረመረው ሰማያዊ ሰላሙ ይዳብሰዋል። የሰላም አምላክ ወደ ቤታችሁና ወደ ልባችሁ ሲገባ ያ ለዓመታት የነበረው ጭንቀትና መረበሽ ተወግዶ ታላቅ እርጋታም ይነግሳል። እኔ ከናንተ ጋር ነኝ የሚለው የእርሱ ድምፅ ከሺህ ሰዎች የመጽናኛ ድምፅም ይበልጣል። ዛሬ በጆሮአችሁ ይህንን እያላችሁ ነው፣ ልጄ ሆይ አትፍራ፣ እኔ ካንተ ጋር ነኝና አጽናናሃለሁ ይላል። ሰዎች አይሆንም ስሉ እርሱ ይሆናል ይልሃል። ሰዎች አከተመ ስሉ እርሱ ገና ይጀምራል ይልሃል። በዚህ መለኮታዊ እቅፍ ውስጥም ሆናችሁ ተጽናኑ። እርሱ ካላችሁ ሁሉ አላችሁና የለቅሷችሁ ምዕራፍ በታላቅ መጽናኛም ይደመደማል። የመጨረሻውና ታላቁ ተስፋ ይህ የለቅሶ የጭንቀት ምዕራፍ እያበቃ መሆኑ ነው። እግዚአብሔር በሕይወታችሁ ላይ አዲስና ብሩህ ምዕራፍ እየጻፈ ነው። የድሮ መከራ፣ ውርደትና ሐዘን የሚታሰብበት ሳይሆን አዲሱ በረከት፣ ስኬትና ክብር የሚነገርበት ጊዜ መጥቷል። ያለፈውን ነገር አታስቡ፣ እነሆ አዲስን ነገር አደርጋለሁ ይላል ጌታ። አሁን በፊታችሁ እንደ ተራራ የቆመባችሁ ችግር ነገ ሜዳ ይሆናል። ዛሬ የምትፈሩትና የሚያስለቅሳችሁ ጠላት ነገ በቦታው አይገኝም። እንባችሁ ወደ ደስታ የሚቀየርበት ቀን ሩቅ አይደለም ስላችሁ ጌታ ስራውን መጀመሩን እየነገርኳችሁ ነው። ፊትህ ላይ አዲስ ብርሃንን፣ በልብህ ላይ ደግሞ አዲስ ደስታን፣ በአፍህ ላይ ደግሞ አዲስ ምስጋናንና ቅኔን ይሞላል። አምላክህ የታመነ ነው፣ የሰጠውም ተስፋም አይታጠፍም። ዛሬ በሰቀልከው በገና ፋንታ አዲስ የመዝሙር ድምጽም ይወጣሃል። ይህም አዲስ ምዕራፍ በእምነትና በደስታም ተቀበለው። ጌታም ከሐዘን ወደ ክብር፣ ከለቅሶም ወደ ሳቅ ሊያሸጋግርህ በደጅም ቆሟል። ተወዳጆች ሆይ ዛሬ የምታፈሱት እንባ የሕይወታችሁ ማብቂያ ሳይሆን ወደ አዲሱና ታላቁ ደስታችሁ የምትሸጋገሩበት ድልድይ ነው። እግዚአብሔር ለለቅሶአችሁ ወሰን አበጅቶለታል። በቅርቡ ከለቅሶ ይልቅም ሳቅ፣ ከጭንቀት ይልቅም ሰላም፣ ከሐዘን ይልቅም ምስጋና በቤታችሁ ይሞላል። ይህ የለቅሶ ምዕራፍ ተዘግቶ አዲስ የክብር ምዕራፍ መጀመሩን በእምነት ተቀበሉ። ይህ ቪዲዮ ዛሬ በለቅሶና በጭንቀት ውስጥ ላሉ ወዳጆቻችሁ ትልቅ መጽናኛና ብርታት ይሆን ዘንድም ሼር ማድረጋችሁንም አትርሱ። ትምህርቱ ልባችሁን ካረሰና ካጸናችሁ ላይክ በማድረግም አብራችሁን ይሁኑ። እንዲሁም ሁል ጊዜ ህይወታችሁን የሚገነቡ ተስፋ የሚዘሩ መንፈሳዊ ትምህርቶች እንዲደርሷችሁ ሰብስክራይብ በማድረግ የኤሎሄ ቤተሰብም አባልም ይሁኑ። በሚቀጥለው ቪዲዮ እስከምንገናኝ ድረስ እንባችንን ወደ ደስታ የሚቀይር አምላክ ከእኛ ጋር ይሁን።